ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን፣ መረዳት አለብን። አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ተግባባን። ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያውቃቸው። ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት። ከዛም ዳዕዋቸውን ይዘው ሲመጡ አለላቀል የተወሰኑን ህዝብ እንኳን ልብ መሸመት ይቻላል። አንተና ኒሳ ምን ታወቀው በጥሩ ስነ ምግባር አይደለም። ሐቅን እውነት እንኳን ይዘመጠን ለህዝቡ ብንሰጠው ሊሰማ ፈቃደኛ አይደለም። አስለም በጥሩ ስነ ምግባር አይሰጥ አንተና አቀማ ካንተ ጥሩ ነገር ይወጣል ብሎ አያስብም። ነብያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ። የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ። የተጣሉበት ባንድ ነገር ላይ ነው። ሐጀር አልአስወድ ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ። እኛንም እናስቀምጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ። በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን፣ በሱ በፈረደው ፍርድ እንስማማሉ። ሁሉም በዚህ ሐሳብ ተስማሙ። ከዛም ወደዛ በዛ በር የሚወጣውን ሰው አይናቸውን ተክለው ይከታተሉታል። ሻኺሰቱል አብሳር ጥግ እያሉ ወደዛ በር ሲመለከቱ ማን መጡ? ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይህማ ታማኙ መሐመድ አይደል፣ በሱ ፍርድማ ወደናል ተስማምተናል። ነቢያችን ሰለላሁ ዐለይሂ ወሰለም መጡ። ምንድነው ችግራችሁ? ይሄን ለማስቀመጥ እኔ ነኝ በዚህ የተጋጨን አንድ በለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገዋሉት፣ አነጠፉ። ሐጀር አልአስወድ ላይ አስቀመጡት። አራቱን ጎሳ በአራት ጫፍ አሳዙት። ከዛም አንሷሉ አነሱ። ነብዩ ወስደው ቁጭ አደረጉት፣ አስታረቋቸው። አሚን ነበሩ። ተመልከቱ፣ በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ። በጥሩ ስነ ምግባር ነበር የሚያውቋቸው። መሐመድ አይዋሽም ይሉ ነበር። ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል። በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት። እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ፣ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን። ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል። ከዛ ዳዕዋ ስታደርግለት እንዴ ከሱ አፍ እውነት እንጂ ውሸት አይወጣም የሚል መሆን አለበት። የነብዩላህ ሷሊህን ታሪክን ብንመለከት የሰሙድ ህዝቦች ምን ይሏቸዋል? قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላው ጭምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ። ይጣውታችንን ይዞ ተንከባክቦ እሱን ያገረ መሪ ይሆናል ምንል ሰው አተንሃና አን نعبد ما يعبد آباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል። እንዴት ተስፋ የሚጣልብ ነበር ከይን ከማለት በፊት ይሏቸው ነበር። አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው፣ ጥሩ ተቀባይነት ነበራቸው። ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት። እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ያኔ እውነተኛ ጥሪ ይዘህ ስትነሳ እሱንማ አላህ ውሸት አያናግረው፣ እሱንማ አላህ ወደ ጥመት አይመራው፣ እንቀበለው ትባላለህ። ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል። ሌላው የልብ መክፈቻ ቁልፎች ውስጥ من مفاتيح القلوب الدعوة بالمناسبة አጋጣሚዎችን ጠብቀን ዳዕዋ ማድረግ። አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ። የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር። አንዴ ህልም አዩ። እነዚህ ሰዎች ህልም ሲያዩ ሊፈታላቸው ቢችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙ። ደግ ሰው ሙህሲን ጥሩ ሰው እሱ ነው። መጡና ምን አሉት? ነብኢና ቢተእዊሊህ ኢና ነራከ ሚነል ሙሕሲኒን